ሰላም የተከበራችሁ ተመልካቾቻችን ዜና ይዘን ቀርበናል። የኢትዮጵያ ሕዝብ በአስቸኳይ የጊዜ አዋጅ ምክንያት ያጣው ዲሞክራሲ መብት የለውም፣ በፊት ይሁን አሁን አልነበረውም ሲል የአረና ትግራይ ድርጅት ተቃዋሚ አመራር አባል አቶ አብርሃ ደስታ ገለጸ። የአረና ትግራይ ድርጅት ተቃዋሚ አመራር አባል የሆነ አቶ አብርሃ ደስታ እንደገለጸው ይህ በመስከረም 28 2009 ዓ.ም በኢፌዴሪ ሚኒስትሮች ምክር ቤት ለ6 ወራት የሚቆይ የተወሰነው የአስቸኳይ ጊዜ አዋጅ አስመልክቶ የሰጠው ሐሳብ አሁን የታወጀው አዋጅ በተፈጥሮ ወይም የውጭ ወራሪ ኃይል ስለገባ ሳይሆን የኢትዮጵያ ሕዝብ ለ25 ዓመታት ያህል ዲሞክራሲያዊ መብቱ ሙሉ በሙሉ ታፍኖ በቆየቱ አሁን የመንግስት አንጻር ያነጣጠረ ተቃውሞ ለመካሄድ ነው እንደ አደጋ ተወስዶ የቀረበ ያለው ካለ በኋላ ሕዝብ ተቃውሞውን በሰላማዊ ሰልፍ ምክንያት መግለጽ ዲሞክራሲያዊ መብቱ ሊከበርለት ኑሮ እንዴት አድርጎ ለአመጽ ይነሳል? ስለዚህ ህዝብ በታወጀው አዋጅ ያጣው ዲሞክራሲ መብት የለውም፣ አስቀድሞስ መቼ ነበረው ሲል አሳውቀዋል። አቶ አብርሃ ደስታ ጨምሮ እንደገለጸው የተነሳው የህዝብ እምቢተኝነት ጠንቁ የዲሞክራሲያዊ መብት ማጣት ነው። ገዢው ፓርቲ ከተቃውሞ ለመከላከል ሲል የአስቸኳይ ጊዜ አዋጅ ማወጅ የለበትም። ህዝብ ዲሞክራሲያዊ መብቱ እንዲጠበቅለት ስለተቃወመ ለገዢው ፓርቲ ደህንነት ሲባል ህዝብ መቀጣት የለበትም። ምክንያቱ የሚካሄድ አመጽ አደጋ የሚያጠፋ የችግሩ ዋና ጠንቅ የሆነውን ገዢው ፓርቲ ከስልጣኑ መባረር እንጂ አስቸኳይ ጊዜ አዋጅ በማወጅ መብቱን እንዲጠበቅለት ለጠየቀ ህዝብ በማፈን አይደለም በማለት ጨምሮ ገልጸዋል። በደቡብ ህዝቦች ዲላ፣ ይርጋ ጨፌ፣ ሰንጎና ፍስሐ ገነት ከተሞች የተነሳውን ግጭት ተከትሎ ከ200 ሰዎች በላይ መሞታቸውን ታወቀ። በተገኘው መረጃ መሰረት በደቡብ ህዝቦች ዲላ፣ ይርጋ ጨፌ፣ ሰንጎና ፍስሐ ገነት ከተሞች በልማት ማህበር ጊዲዮ እና የጉራጌ ተወላጆች የሆኑ ነጋዴዎች መካከል የተነሳውን የመሬት ይገባኛል ግጭት ምክንያት ከ200 በላይ ንጹሃን ወገኖች መዋለቃቸውን ለማወቅ ተችሏል። የተነሳውን ግጭት በጊዲኦ ልማት ማህበርና የጉራጌ ተወላጆች የሆኑ ነጋዴዎች ይሁን እንጂ የመንግስት አካላት በተለይ የጊዲኦ ዞን ፖሊስና ባለስልጣናት ሆኖ በስፋት ተሳትፎበታል ያለው የደረሰን መረጃ በአካባቢው እንዲህ አይነት ግጭት መጋጠሙ የመጀመሪያ ጊዜ ባይሆንም በጣም የሚያሳስብና በአሁኑ ጊዜ በሀገራችን አጋጥሞ ያለውን ፖለቲካዊ አለመረጋጋት ተጨማሪ ፖለቲካዊ ችግር አለመረጋጋት መሆኑ ተገለጸ። በመጨረሻ አጋጥሞ ያለውን የሞቶች ህይወት ወገኖች ያጠፋ ክስተት ተጠያቂው የኢህአዴግ ስርዓት መሆኑ መረጃው ጨምሮ አስረድተዋል። በመንግስት የደረሰውን አስቸኳይ የጊዜ አዋጅ ተከትሎ ህዝብ ገንዘቡንና ሞባይሎቹ እየተዘረፈ እንደሚገኝ ታወቀ። በተገኘው መረጃ መሰረት በሀገራችን የተካሄደ ካለው የገዢው ስርዓት አንጻር ያነጣጠረ ህዝባዊ ተቃውሞ ተከትሎ በመንግስት የተላለፈውን አስቸኳይ የጊዜ አዋጅ ተከትሎ ከመስከረም 30 2009 ዓ.ም ጀምሮ በድሬዳዋ፣ አዱገነት፣ አዳማ፣ ባህር ዳር፣ ጎንደር፣ ሻሸመኔ፣ አሰላ፣ አምቦ፣ ጅማና ሌሎች ከተሞች የሚገኝ ህዝብ ገንዘቡና ሞባይሎቹ በታጠቁ የኢህአዴግ ወታደሮች እየተዘመተ እንደሚገኝ ተገለጸ። በህዝብ ላይ የተወሰደ የሚገኝ እርምጃ የስርዓት ታጣቂዎች ጨለማ ተገን በማድረግ ፍተሻ እንደሚያደርጉና ለፍተሻ የሚመረጡ የአካባቢ ቦታዎች ማብራት በማጥፋት የህዝብ ሞባይሎችና ገንዘብ እየተዘረፈ ይገኛል ያለው የደረሰን መረጃ የህዝብ ንብረት በመዝረፍ ላይ የሚገኙ የስርዓት ታጣቂዎች ደግሞ ህጋዊ ያልሆነ መሳሪያ ለመፈተሽ የሚል ምክንያት ቢሆንም የህዝብ ንብረት በመዝመት ተሰማርተው እንደሚገኝ ግን ለማወቅ ተችሏል። የኢህአዴግ ገዢው ስርዓት የወሰነው አስቸኳይ የጊዜ አዋጅ ኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶች የሚጥስና በህዝብ ላይ የታወጀ ጦርነት መሆኑ የሀገራችን የህግ ባለሙያዎች ገለጹ። በተገኘው መረጃ መሰረት የኢህአዴግ ገዢው ስርዓት የወሰነው የአስቸኳይ ጊዜ አዋጅ ኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶች የሚጥስና ማሟላት የሚገባው የህግ ግዴታ በዚህ አዋጅ አልተሟላም ካለ በኋላ በህዝብ ላይ የታወጀ ጦርነት ነው ሲሉ አንዳንድ የሀገራችን የህግ ባለሙያዎች ገለጹ። በአስቸኳይ የጊዜ አዋጅ መሰረት መግደል አያስጠይቅም የሚል የኢትዮጵያ መንግስት ውሳኔ ባለፈው ጊዜ በህዝብ ላይ ሲያካሄዳቸው የቆየ ግድያ ተጠናክሮ ለመቀጠል ስለሆነ ኢትዮጵያ የዓለም አቀፍ ወንጀለኛ ፍርድ ቤት አባል ባትሆንም ሁኔታው ግን ወደዛ መንገድ የሚያመራ ስለሆነ በህዝብ ላይ የሚፈጸም ወንጀል በዓለም አቀፍ ወንጀለኛ ፍርድ ቤት ጫና መደረግ አለበት ሲሉ የህግ ምሁራኖች ጨምረው አስረድተዋል። አሜሪካ በኢትዮጵያ እየታየ ያለው ፖለቲካዊ ያለመረጋጋት በሚመለከት ስጋቷን በመግለጽ ላይ እንደምትገኝ ለማወቅ ተችሏል። የተገኘው መረጃ እንደሚያመለክተው የአሜሪካ መንግስት ይህ ከጊዜ ወደ ጊዜ እያባሰ በመሄድ ላይ የሚገኘው የኢትዮጵያ ፖለቲካዊ አለመረጋጋት በሚመለከት ስጋቷን በውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ ምክንያት አድርጋ በጥቅምት 1 2009 ዓ.ም ስጋቷን መግለጿ ለማወቅ ተችሏል። የአሜሪካ የውጭ ጉዳይ ሚኒስትር ጆን ከርቢ ይህንን የገለጹት በኢትዮጵያ እያጋጠመ የሚገኝ ፖለቲካዊ አለመረጋጋት እያስከተለው የሚገኝ የዜጎች ሞት በባሰ መልኩ እንዳይቀጥል መንግስት ቀልጣፋ ምላሽና መሰረታዊ የሆነ መፍትሄ ሊያድርግላቸው ጨምረው አስረድተዋል።
የተከበራችሁ ተመልካቾቻችን የነበረን ዜና እዚህ ላይ ያበቃ። ሰላም። በአምባገነኖች እየታወጀ የጥፋት አዋጅ ህዝባችን ጸረ ህዝብ አስተዳደር ከሚከተለው የኢህአዴግ ስርዓት ከተጫነበት ጊዜ አንስቶ በራሱ ላይ ሲወርድ ከቆየው በደልና ጭቆና ምናልባት ከስህተቱ ይማር ይሆናል በሚል በየጊዜው ለሚያቀርባቸው ጥያቄዎች ከሃዲዎች ከሆኑ መሪዎችና ካድሬዎች በተግባር ለማይታይ ተስፋ በመደርደር ዓመታት አስቆጥረዋል። እንደዚሁም በየደረጃው የሚገኙ የሥርዓቱ መሪዎች ህዝብ ለሰጣቸው አድራ ወደ ጎን በመተው በግላው ጥቅማቸው በሙስና ተዘፍቀው የህዝብንና የአገርን ሀብት በመዝመት ሲሰማሩ፣ በሌላ በኩል ደግሞ ጊዜ ከማይሰጡ ወቅታዊ የሆኑ የህዝብ ጥያቄዎች መፍትሄ አጥተው ዜጎች እርስ በርስ ሲጋጩ በመጨረሻ ወደ አደጋና ውድመት ገብተዋል። ይህ ብቻ ሳይበቃ ህዝብ ህገ መንግስታዊ መብቱ ተጠቅሞ በሰላማዊ መንገድ በአደባባይ ወጥቶ ድምፁ በተቃውሞ ላሰማ ህዝብ ላይ በሰው ልጅ ይወርዳል ተብሎ የማይገመት መዓት በየጎዳናው በጥይት ሊጨፈጨፍ ተፈርደዋል። በተለይ ደግሞ ህዝባችን ለረጅም ዓመታት በትዕግስት ከጠበቀ በኋላ ካለፈው 2008 ዓ.ም የኢህአዴግ የባርነት ስርዓት ይብቃ ብሎም ከስልጣን ለማስወገድ ሁሉም አይነት ትግል እያካሄደ የመጣ እንኳን ቢሆንም አሁንም ጨቋኙ ጉጅለ በህዝብ የተነሳው የዲሞክራሲና የመልካም አስተዳደር አስቸኳይ ጥያቄ ከመስጠት ይልቅ ለህዝባዊ ተቃውሞ በብረት ኃይል ተጠቅሞ ንጹሕ ወገን በየቀኑ በጎዳናዎች ሲጨፈጭፍ ይታያል። ጨቋኙ ስርዓት በትግል ሊወገድ የግድ ስለሆነ የስርዓቱ ግፍ ያንገፈገፈው የአገሬው ህዝብ ከጫፍ እስከ ጫፍ ተነስቶ አረመኔውን ስርዓት ለመጣል ትግል በማንሳቱ ምክንያት ስርዓቱም የመጨረሻ ውድቀቱ በደረሰበት ጊዜ ቀጥሎም በህዝብ ላይ ሲያወርድ ከቆየው ጸረ ህዝብ ተግባሮቹ በበለጠ ለመቀጠል በዚህ ሳምንት ለ6 ወር የሚቆይ አስቸኳይ አዋጅ ወስኖ ተግባራዊ እንዲሆን በተከታታይ በሚዲያዎች በመግለጽ ላይ ያለው የጥፋት ውሳኔ አረመኔው ገዢው ቡድን በጭቁን ህዝባችን ሊያወርደው ከቆየው ኢሰብአዊ ተግባሮች ምክንያት በመላው አገሪቱ ብሔር ብሔረሰቦች ተለይቶ አታስፈልገንም ተብሎ ተጠልቶ ባለበት ጊዜ መፍትሄ ሊያመጣም አሊያም ስልጣኑ ሊያስረክብ ባህሪው ስለማይፈቅድለት የመጨረሻ ውድቀቱ በተቃረበበት ጊዜ የአልሞት ባይ ተጋዳይ ከንቱ የአዋጅ ሙከራ አውጀዋል። በተመሳሳይ አገራችን በከባድ አደጋ ባለችበትና ኢህአዴግ ካሁን በኋላ በስልጣን ሊቀጥል አስቸጋሪ እንደሆነበት የሚያሳይ አዋጅ ቢሆንም የሚገርመው ስርዓቱ በውድቀቱ ዋዜማ በህዝባችን ላይ ሲያካሂደው ከቆየው የመግደልና የመጨፍጨፍ ተግባር በከፋ መልኩ ለመቀጠል በተደራጀ ኮማንድ ፖስት የሆነ አይነት እንቅስቃሴ እንዳይኖር የሚያግድ መምሪያ ሰምቶ በተጠንቀቅ ላይ ሆኖ ዜጎችን ቢያስፈራራ የኢትዮጵያ ህዝብ ግን መብቱንና ነፃነቱን ከሚያሳጣው ኃይል ጋር እንደማይታደግ ታሪኩ መስካሪ አያሻው። ስለሆነም በቁመናው ለመውደቅ የተበረበረው ስርዓት አሁን ህዝባዊ ማዕበል የወለደው ቁጭት ሊውጠው በተቃረበበት ጊዜ ምናልባት ለተወሰነ ጊዜ ሊያድነኝ ይችላል በሚል ያለመው በኢትዮጵያ ህዝብ ላይ ያሴረው አስቸኳይ ተንኮል አዋጅ ልክ እንዳለፉት በአምባገነን ስርዓቶች የፈጸመው ጀግነት ሁሉ አሁንም ህዝባችን አንድነቱ አጠናክሮ ለአንዴና ለመጨረሻ ከስልጣናቸው ለመጣል እንዲችል የንጹሐን ዜጎች ደም ማፍሰስ የለመደው ቡድን በሚያሰማቸው የተለመዱ ስክሮችና ተስፋ ከቆረጠ ስርዓት ከሚወጡት ቃላቶች ሳይታለል ህዝባዊ ትግሉን በድል ለመወጣት መስዋዕት ከፍሎ በላይ ላይ የፈረዱበትን የጥፋት አዋጅ
አልቀበልም ማለት ይገባል። فانا عودنا وي فصام تدر حزبنا كابرا خغالي دمسخ قالا شرفنا عود كنا كل خسرقح تمرش الله امسرع قانتا حدر تقابل كندنا يتزحلفا كدما ماي قوم لحزلكي وقيد الكيا كل زنا تعدكي وي نسيو تحكي على خنا على خنا تجينا شكر عوض بدل بس وزح سقاي تعرغر بالله وعروش حنخن مفتاح مسمر حكي متكل كناتي متكل يسوي نتفتان صدمات كله تسقري يوم ما ندي خما خواي عدت قادر دمناتكي متكل زباونات لو تخس كتب سحب عام فانا عودنا وي فصام تحضر حزبنا كابرا خغالي دمسخ قالا شرفنا عود كنا كل خسرقح تمرش الله امسرع قانتا لتقابل كندنا يتزحلفا كنت ماماي قوم لحزلكي وقيد الكيا كل زنا تعدكي وي سيو تحكي على خنا على خنا تجينا شكر عمز بدل بس وزح سقاي تربر بالله وعروح حنخن مفتاح مسمرني حكي متكل كنداتي متكل نحسي نتفتان صدمات كله تسقري ما لدي غما خاي عدت قال امنتكي متكل زباونات لو تخس كتب صحب عام قلقنا أتجقنا سغندغي حابن اسم قلقنا أتسقامي توي سغندغي فنان حنان قلقنا كونايتو مالي سغندغي مترنا قلبي بحزب حاقر واتخلي شومع مغاري سدراخي فوسم كيسا قبكي لمسال معرنات إلكس وصاغي يوم في يوم حيل خنتاي مخانو حبان زبيد اللغ خندخلو خند حفتي خند دنس خندو خند حوا خند بنا لخندو على خندو بسيطين لخندو ايوه قعزا قالي مساقي يزغلو
الله خندا أتجينا سغندا حبنس الله خندا أتصقامي سغندا وفنان حناني الله خندا كم رايت مالي سغندا بترنا يقلي حزب هاجر يوتخل أهوي مغارس دراخي فوسم كي سقبكي نمسال معرنا إلكس وصاخي يوم من قيام حلق انتاي مخانو حبان زمين اللغ خندخلو خند حفتي خند دنس خندو خند حوا خند بنا لخندو الله خندو بسيطان لخندو أيوة وعزنا لي مساخي يزخندو يوم من قيام حلق انتاي مخانو حبان زمين اللغ خندخلو خند حفتي خند دنس خندو شوح خند حوا خند بنا لخندو الله خندو بسيطان لخندو